Akkam jirtu jaalatamtoota fi hordoftoota Buzee Kiyyaatu chaanaliidha. Buzee Kiyyaatu chaanalii akkuma isin beektan waan adda addaa isinii qabatee dhiyaachuu keenya isin jedhan ture. Isin immoo kan mara dhaabbachuudhaan waa'ee masqala addabaabaayii gaafii fi deebii Iskandar Nagaa namichi jedhamtu kanaan dura gaafii maal akkamii waan akkamii akka dubbachaa ture hundi keenya ni beekna. Waa'ee masqala addabaabaayii har'as immoo viidiyoo inni asaasaa ture keessaa waan iddoo tokkotti waan mureessi dhiyeessu jira. Isinis immoo Buzee Kiyyaatu chaanalii hanga dhumaatti isin wajjin taatee ilaala. Buzee Kiyyaatu chaanaliin wantoota adda addaa magaalaa Finfinnee keessatti hojjetamaa ture akka isin dhiyeessu hojii qophii hundaatu mureessan jira. Waan inni asaasaa ture faayilii adda addaa keessaa baasee gaafii inni gaafataa ture deebii immoo amma deebi'ee warra baara karaani isa maqaa baasaa ture sanidha. Dhumarratti immoo hunda isaatu wajjin bu'aate ilaalaa deebiin gaafii gaafachaa ture deebiin immoo kanuma isin wajjin bu'aate ilaala. hanga dhumaatti hordofaa Buzee Kiyyaatu chaanalii ምን አይነት መኪና ማቆሚያ ነው እዚህ ጋር የሚሰራው? የትኛው ህንጻ ውስጥ ለመግባት ነው መኪና 1400 የመኪና ማቆሚያ ያስፈልጋል የሚሉት? የትኛው ህንጻ ነው እዚህ ጋር ያለው? ወዴት ነው የሚገባው? ምን አስፈለገ ይሄን መቆፈር? ይሄ የተቀደሰ ቦታ ነው ለአማኞች። ይሄ እንዴት ግምት ውስጥ አይገባም? ይሄ እንዴት ቤተክርስቲያኗ አትጠየቅም? ይሄ ሲደረግ ከማን ፍቃድ አግኝተው ነው ይሄን የሚሰሩት? ከማን ፍቃድ አግኝተው ነው? እኛን ንቀው ነው? ኢትዮጵያን ህዝብ ንቀው ነው እንደዚህ አይነት ስራ የሚሰራው? ምንድነው የሚመልሰው? እንዴት ነው የምናስተካክለው ይሄን ጥፋት? እኔ መልስ የለኝም። ግን እንደ አንድ ኢትዮጵያዊ ግን እቃጠላለሁ ለጊዜው በምርጫ ጊዜ እስከምንገናኝ ማለት ነው። ይህችን ቦታ ግን መልሳታለን፣ የተከበረች እናረጋታለን፣ የተከበረች የተቀደሰች ስፍራ እናረጋታለን። ተደፍራ አትቀርም። እኔ ዛቻ አይደለም፣ ይሄ የፍትህ ጥያቄ ነው። ፍትህ መጨረሻ ላይ በላይነት ያገኛል። መልእክት ማስተላለፍ የምፈልገው እስቲ ኢትዮጵያን ከፍ የሚያደርጉ ሰዎች ናቸው ከህወሓት ውድቀት በኋላ ስልጣን ላይ የወጡት ለሚሉት እስቲ ይሄን እያያችሁ ምን ትሉናላችሁ? ይሄ ነው ወይ ኢትዮጵያዊነትን ከፍ ማድረግ? ይሄ ነው ወይ መከባበር? ይሄ ነው ወይ መቻቻል? ለዚህ ነበር ወይ በሺዎች የሚቆጠሩ ወጣቶች ግንባራቸውን በጥይት አስመትተው መስዋዕትነት የከፈሉት? ይሄ ነው ውጤቱ? ምን ትሉናላችሁ? እስቲ ዛሬ ለውጥ አለ ዲሞክራሲ አለ የምትሉን ምን ትሉናላችሁ? ዲሞክራሲ ቢኖር ይሄ ይሆናል? ይሄ ይፈጸማል? ይሄ ድርጊት ይሰራል? ተጠያቂነት የሌለበት መንግስት ነው የሚሰራው። ጥላቻ ያለው መንግስት ነው የሚሰራው። ኢትዮጵያዊነትን ከፍ የሚያደርግ አይደለም። ግን አሁን መጨረሻ ላይ የምቋጭበት ነገር አለ። እንደዚህ ሆኖ አይቀጥልም፣ እንደዚህ ሆነን አንቀጥልም። ትክክለኛው ዲሞክራሲ በሀገራችን እውን ይሆናል። ደማችንን ፈሶ ቢሆን እኛ የሰው ደም አናፈስ። ሲመቱን መልሰን አንማታም፣ ስንሰደብ መልሰን አንሰደብም። ገድለን ሳይሆን ግን ሞተን እንደዚህ አይነት ታሪካዊ ቦታዎቻችንን እናስከብራለን። እንደዚህ እንዳይሆን ከዚህ በኋላ እንደዚህ እንዳይሆን የሚጠብቅ ስርዓት እናቆማለን። አምባገነኖች እንደ ልብ ባይጨፍሩበት ሀገር እንፈጥራለን። ያ ነው መፍትሄው። ተቆጭተን ብቻ አይደለም የምንሄደው፣ ከዚህ እልህ ይዞን ነው የምንሄደው። የቆምንለት ዓላማ ትክክል መሆኑን ማለት ነው። ይሄ ነው አሻራው።
ለውጥ ያስፈልጋል። ኢትዮጵያ ውስጥ ለውጥ አልመጣም። ሽግግር ሳይሆን ሽግሽግ ነው ያለው። ለምን ነው ይሄው እናላችሁ ተጨባጭ አሻራ እና ይሄንን ለሰራችሁ ሰዎች እኛ እንበቃ